የዶናልድ ትራምፕ አልቲሜተም ሊጠናቀቅ 13 ሰዓት ይቀረዋል። ይህ እንዲህ እንዳለ ግን ዶናልድ ትራምፕ ከጀርባ የምታዩትን ትዊት ከደቂቃዎች በፊት ትዊት አድርገዋል። በዚህም ላለፉት ሺህ ዓመታቱና ነገር የነበረው የፐርሻን ኢምፓየር ሊጠናቀቅ ወር ላይ መልሶ ላይገነባ ሊወድም ጫፍ ደርሷል ብለዋል። እንግዲህ ዛሬ ማታ እናወድመዋለን ብለዋል። this is a madman speaking by the way የእብደት ንግግር ነው። ምክንያቱም 90 ሚሊዮን ህዝብ የሚኖርበትን ሀገር አውድማለሁ ብሎ መናገር ራሱ ዋር ክራይም ነው። ዋር ክራይም ነው የሚባለው ነገር ተውትና ግን እብደት ነው። ምክንያቱም ያ ብቻ ሳይሆን የዛ ምላሽ ይህ ሀፕን ካደረገ የሚመለሰው ምላሽ ደግሞ ሆል ሚድል ኢስትን ሆል ዓለምን ይዞ ወደኋላ ሊመልስ የሚችል ከባድ ንግግር ነው እየተናገሩ ያሉት። አደገኛ ንግግር ነው እየተናገሩ ያሉት። ምክንያቱም እንደምታውቁት የኢራን ሪቮሉሽነሪ ጋርድ ከተመታሁና ዶናልድ ትራምፕ የሚዝቱትን ካደረጉ ሚድል ኢስት ላይ ያሉትን የነዳጅ ፋሲሊቲዎች በሙሉ ዋይፕ አውት አደርጋለሁ፣ ኤቭሪባዲ ተያይዘን ነው የምናልቃት ብለዋል የኢራን ሪቮሉሽነሪ ጋርድ። ይህ ደግሞ አቅም እንዳላቸው ማንም ያውቃል። ዶናልድ ትራምፕ እንደዛቱት እንግዲህ ፐርዣዎችን ኦር ኢራኖችን አጠፋለው። ይህ ንግግር እናጠፋችኋለን የዘር ማጥፋት ዛቻ ነው። ባይደው ይህ ንግግር መልሳችሁ እንዳትገነቡ አድርገን ልናጠፋችሁ ሰዓታት ቀርተውናል ብሎ መናገር ዘር ለማጥፋት መዛት ነው። ዶናልድ ትራምፕ ይህን እየዛቱ ባለበት ሰዓት እንግዲህ የምር የሚያደርጉት ከሆነ የኢራኖች አጸፋ የሚመለስ ከሆነ ሁለህም ወደኋላ እንደምትመለስ ልናቅ ይገባል ማለት ነው። ለማንኛውም ግን ኢራኖች ባለ 10 ፖይንት የድርድር ነጥብ ለአሜሪካ አቅርበው ነበረ፣ በዛሬው ዕለት አቅርበው ነበር። እንግዲህ ይህ ፖይንታቸው እንደሚለው ምንድነው ጦርነቱ ፐርማነንትሊ እንዲቆም ይሄ ሲስፋየር ምናምን የሚባለው ነገር ቀርቶ እንግዲህ በቋሚነት ጦርነቱ እንዲቆም የሚጠይቅ ነው። ሁለተኛው ፖይንት ደግሞ ኢራን መልሳ አታክ እንደማትደረግ ቃል እንዲገባላት የሚጠይቅ ነው። ሶስተኛው ፖይንት ደግሞ እስራኤል ሂዝቦላህን ማጥቃትና ሊባኖስ ውስጥ ጥቃት መፈጸም እንድታቆም የሚል ነው። አራተኛው ደግሞ እንግዲህ ሪጅን ውስጥ እዚህ ኢራን ላይ ብቻ ሳይሆን እዛ አካባቢ ሪጅን ውስጥ በሙሉ ሉብናንን ጨምሮ ምናምን ኢራቅን ጨምሮ የመሳሰሉ ቦታዎች ላይ ጥቃት እንዲቆም የሚል ጥያቄ ነው በኢራን በኩል። አምስተኛው ፖይንት ደግሞ እንግዲህ ኢንተርናሽናል ሆነ የአሜሪካ ሳንክሽን ኢራን ላይ ተጥሎ የነበረ ማዕቀብ እንዲነሳ የሚል ጥያቄም ተጠይቋል። ስድስተኛው ፖይንት እንግዲህ ይህ ከተደረገልኝ ደግሞ እኔ ኢን ሪተርን ደግሞ ሆርሙዝ ሰርጥን የዘጋሁትን ነገር አነሳለሁ፣ ሰው ሆርሙዝ ሰርጥ እንዲከፈት አድርጋለሁ ብላ ኢራን ቃል ገብታለች። ሰባተኛው ፖይንት ደግሞ በሆርሙዝ ሰርጥ እንግዲህ ሴፍሊ አለ የዓለም መርከቦች ሴፍሊ እንዲተላለፉ የህግ ማዕቀፍ እንዲዘጋጅም ጠይቃለች። ስምንተኛው ነጥብ ደግሞ ኢራን በእነዚህ ሆርሙዝ ሰርጥን ብትከፍትም ግን የሚያልፉ መርከቦች እያንዳንዳቸው $2 ሚሊዮን ፐር መርከብ እንዲከፍሉ አሁንም ይህ ስምምነት ላይ እንዲደረስ ጠይቃለች። ዘጠነኛው ፖይንት ደግሞ ይህ ክፍያ ከኦማን ጋር የምንካፈለው ይሆናል ብላለች። አስረኛው ደግሞ ለደረሰብን ጉዳት ሪኮንስትራክሽን ኦር መልሶ ግንባታ ሊገነባ ይገባል የሚልም ጠይቃለች። እነዚህን 10 ነጥቦች እንግዲህ ለአሜሪካ አቅርባለች በአደራዳሪዎች በኩል ማለት ነው። ለማንኛውም ይህ በእንዲህ እንዳለ ግን ይህ ሁሉ ተደርጎ እያለ ዶናልድ ትራምፕ 90 ሚሊዮን ህዝብ የሚኖርበትን ሀገር መልሶ እንዳይገነባ አድርጌ አወድማለሁ ብለው እየዛቱ ነው። ኢስላሚክ ሪቮሉሽነሪ ጋርዱ ደግሞ ትራምፕን የሚያደርጉት ደግሞ ከሆነ ሆል ሚድል ኢስትን ማውድሜ ተያይዘን ሆል ዓለም እንወድማለን እያለ እየዛተ ነው። ምን ሀፕን ያደርጋል? አይገስ ዊል ሲ። ብሬኪንግ ኢስታንቡል የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ በነበረ የተኩስ ልውውጥ እንግዲህ 3 ሰዎች መገደላቸውና እንዲሁም 2 ፖሊስ ኦፊሰሮች መቁሰላቸው ታውቋል። እነዚህ 3 አታከሮች እንግዲህ የኢስታንቡል ውስጥ የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ ላይ ከቱርክ ፖሊስ ኃይሎች ጋር ለ10 ደቂቃና ከዛ በላይ ለቆየ ጊዜ ሲታኮሱ የቆየ ቢሆንም መጨረሻ ላይ 3ቱም ሲገደሉ 2 ፖሊስ ኦፊሰሮች ደግሞ መቁሰላቸው ተነግሯል። እነዚህ ይህ እንግዲህ ይህ ቆንስላ ጽሕፈት ቤትም ሆነ የእስራኤል እዛ ቱርክ ውስጥ የሚገኙ የእስራኤል ኤምባሲም ሆነ ሌሎች ቆንስላ ጽሕፈት ቤቶች ከጋዛ ጦርነት በኋላ ጀምሮ እንግዲህ ከፍተኛ የፖሊስ ጥበቃ ይደረግላቸዋል ነው የተባለው እስካሁን ድረስ ናው። ይህም እዚህም ኢስታንቡል ውስጥ የሚገኘውም ቆንስላ ጽሕፈት ቤት እንግዲህ በከፍተኛ የፖሊስ ጥበቃ ውስጥ ነው ሁሌ ያለው። ግን ያም ቢሆን እነዚህ 3 ሰዎች እንግዲህ እዛ አካባቢ ተኩስ ልውውጥ አድርገው ከፖሊሶች ጋር ተኩስ ልውውጥ አድርገው ህይወታቸው እንዳለፈ ተነግሯል። ከደቂቃዎች በፊት ነው ባይዘው ይህ ነገር ሀፕን ያደረገው። ኢንቴንታቸው ምን እንደሆነ አልታወቀም። ኢንቴንሽናቸው ምንድነው? ይሄን ለማድረግ የወሰኑበት የመጡበት ምክንያት ምንድነው? ሌላ ሪዝን ነው ወይስ ኮንስሌት ውስጥ ገብቶ ኦር ቆንስላ ጽሕፈት ቤት ውስጥ ገብቶ ጥቃት ለማድረስ ነው ወይ የሚሉ ነገራቶች የታወቀ ነገር የለም። ግን እዛ ፊት ለፊት ኢሚዲየትሊ ከዛ ህንፃ ፊት ለፊት ያለ ቦታ ላይ ሲታኮሱ ቆይተው እንግዲህ ህይወታቸው እንዳለፈ እንደተገደሉ ታውቋል። 2 ፖሊሶችም ቆስለዋል። ገና ዴቨሎፒንግ ስቶሪ ነው፣ ነገራቶች ሲወጡ የምናውቅ ይሆናል። ነገር ግን በሚዲያዎች ዘገባዎች ግን እየወጡ እንዳሉት ከሆነ እዛ ቆንስላ ጽሕፈት ቤት ውስጥም ሆነ አንካራ የሚገኘው የእስራኤል ኤምባሲ ውስጥም ሆነ ሌሎች ቆንስላ ጽሕፈት ቤቶች ውስጥ በዚህ ሰዓት ስቴሽን ያደረጉ የእስራኤል ዲፕሎማቶች የሉም ነው የተባለው። ሰው ባዶ ህንፃ ነበረ ነው እየተባለ ያለው። ለማንኛውም ግን ምንድነው ምክንያታቸው የሚለውን አይገስ ዊል ሲ። በጣም ኢንተረስቲንግ የሆነ ነገር ላውራ ነው፣ ስሙኝና መጨረሻ ላይ የእናንተን ሀሳብ እፈልጋለሁ። ከትላንት ወዲያ ሲካሄድ የነበረው የአሜሪካን የጦር መርከብ አብራሪ ሬስኪው የማድረግ ሚሽን
የሆኑ ኮንስፓይረሲዎች እየገጠሙት ነው። አሁን ደግሞ ያ ኮንስፓይረሲ ደግሞ ወደ እውነትነት በተወሰነ መልኩ ወደ መጠጋት እየመጣ ነው። ልንገራችሁ ኮንስፓይረሲውን ናው። ያ ሚሽን ከተካሄደ በኋላ በኢራን በኩል አንድ ነገር ሲወራ ነበር። እሱ ምንድን ነው? ይህ ሚሽን ያንን ፓይለት ሬስኪው የማድረግ ሳይሆን በሌላ በኩል ኢስፋሃን ውስጥ የሚገኘውን የኢራንን ሃይሊ ኢንሪችድ የሆነውን ዩሬኒየም ኢስፋሃን ያለው የዩሬኒየም ማብላያ የኒኩለር ማብላያ ፋሲሊቲ ውስጥ ያለውን ተቀብሮ ያለውን ሃይሊ ኢንሪችድ የሆነ ዩሬኒየም የመስረቅ ሙከራን ያደረጉት ሳይሳካላቸው ወጥተዋል የሚል በኢራን በኩል ሲነገር ነበር። እኔም ኮንስፓይሬሲ ነው ምናምን ብዬ ትቼው ነበረ። ነገር ግን አሁን እየወጡ ያሉ ሪፖርቶችና ኢቨን የዶናልድ ትራምፕ ንግግር ከደቂቃዎች በፊት ኦልሞስት ከ30 ኦር ሰምቲንግ ደቂቃዎች ኦር ከአንድ ሰዓት በፊት የተናገረው ንግግርም ያንን ሰፖርት የሚያደርግ መሆኑን ተከትሎ እስቲ ልንገራችሁና እናንተም ሀሳባችሁን አስቀምጡ። ናው የመጀመሪያው ነገር ምን መሰላችሁ? ፕሌኑ ተመቶ የወደቀው ኩዚስታን የሚባለው እዚህ ጋር የምታዩት ክልል ላይ ነው ተመቶ የወደቀው። ናው ፕሌኑ ተመቶ ከወደቀ በኋላ ፓይለቶቹ ኢጀክት አድርገው ወንበራቸውም የተገኘው እዚህ ክልል ውስጥ ነው። እዚህ ክልል ውስጥ ከወደቀ በኋላ ይህ ፓይለት ባይ ዘ ወይ ፓይለቱ ወዲያው ሬስኪው ተደርጓል በሰዓታቶች ውስጥ። አሁን ይሄ ስለ WSO ነው የምናወራው፣ ኦር ዌፐን ሲስተም ኦፊሰር ስለሚባለው ሰውዬ ነው የምናወራው። ለንግግር እንዲገባም ፓይለት ብለን እናውራ። ናው ዲስ ጋይ እዚህ ክልል ውስጥ ከወደቀ በኋላ ሬስኪው ኦፕሬሽኑ ግን ሲካሄድ የነበረው የት ነው? ኢስፋሃን ውስጥ ነው ሲካሄድ የነበረው። በዚህ ክልልና በኩዚስታን ክልልና በኢስፋሃን መካከል በጣም ብዙ 100 ኪሎ ሜትሮች ርቀት አለ። ጀለስ በምን አይነት ፍጥነት ነው በሁለት ቀን ውስጥ ከዚህ ክልል ተነስቶ እዛ ደርሶ፣ በተለይ ኢራን ውስጥ በጣም የጠላት ቴሪተሪ ውስጥ በምን አይነት ፍጥነት ነው ከዚህ ተነስቶ እዛ ደርሶ በሁለት ቀን ውስጥ እዛ ሬስኪው ሊደረግ የቻለው? ይህ ትልቅ ኩዌስችን ነው። ኢስፋሃን ውስጥ ግን ሌላ ምን አለ? የኢራን ኒውክሌር ማብለያ ፋሲሊቲ አለ። የኢራኖች ክሌም እዚህ ጋር ሴንስ ይሰጣል። ፓይለቱ የወደቀው ሌላ ቦታ፣ ሬስኪው ኦፕሬሽኑ ሌላ ቦታ። ባይ ዘ ወይ ፓይለቱ ሬስኪው አልተደረገም አላሉም ኢራኖች። ግን አት ሴም ታይም ሬስኪው ኦፕሬሽኑ ሲካሄድ ግን እቺን ኦፖርቹኒቲ ለመጠቀም በሚል ይህንንም ሞክረዋል ነው በኢራኖች በኩል ያለው። ናው ደ ፈርስት ቲንግ ይሄ ነው። ፓይለቱ የወደቀበት ሌላ ክልል ላይ ሬስኪው ኦፕሬሽኑ የተደረገው ሌላ ክልል ላይ። በምንም ተአምር እሱ የነቢዩላህ ሱለይማን ጅን ነው ወይ? አንድ ክልል በሁለት ቀን ውስጥ እልም ብሎ ሁለት ቀንም አይሞላም እልም ብሎ የሚደርሰው በጠላት ቴሪተሪ ውስጥ ምናምን ነገር። ያ አንደኛው ኩዌስችን ነው። ሁለተኛው ኩዌስችን ደግሞ ምንድን ነው? ዶናልድ ትራምፕ የተናገሩት ንግግር ነው። ሁለተኛው ነገር ያንን ኮንስፓይሬሲ በሚያጠናክር መልኩ፣ አንደኛ ዶናልድ ትራምፕ ሲጀመርም ይህ ህልም እንደነበራቸው በተደጋጋሚ ሲናገሩ ነበር። ይህንንም ለማድረግ እንግዲህ ፕላኖች ሲደረጉ እንደነበርና ያንንም ፕላንም እኔ ነግሬያችሁ ነበረ ከሁለት ቀን ከሶስት ቀን በፊት ይህ ሀፕን ከማድረጉ ከሁለት ቀን ከሶስት ቀን በፊት እንደዚህ አይነት ፕላኖች ዲስከስ እየተደረጉ ነው ብዬ ነግሬያችሁ ነበረ። ናው ዶናልድ ትራምፕ ከአንድ ሰዓት በፊት ምን ብሎ ተናግረዋል? ይህንን ሬስኪው ኦፕሬሽን ለማድረግ 155 የጦር ፕሌኖችን ተጠቅመናል ብለዋል። ኢማጅን 155 ከዚህ ውስጥ ቦምበሮች አሉ፣ ትራንስፖርት ፕሌኖች አሉ ምናምን ብለው ጠቅሰዋቸዋል። እና 155 የጦር ኤርክራፍቶችን የጦር አውሮፕላኖችን ተጠቅመዋል። ጀቶችን፣ አውሮፕላኖችን ምናምን። ይህ ሴንስ አይሰጥም። ለሬስኪው ኦፕሬሽን 155 አትጠቀምም። ለዚህ ደግሞ ማነጻጸሪያው ፓይለቱም ሬስኪው ተደርጓል። ፓይለቱ ኢንሲደንቱ ሀፕን ካደረገ ከተወሰኑ ሰዓታት በኋላ ሬስኪው ተደርጓል። ወዲያው ነው ብላክ ሃውክ ነች መታ ፒክ አድርገው ሄደችው። ይህ ግን 155 ኤርክራፍት ግን ለሬስኪው ዲፕሎይ ተደርጎ አያውቅም በተአምር። ከቨር ነው። ይህንን ሬስኪው እንዳጋጣሚ በመጠቀም እንግዲህ ይህንን ፕሌን መመታቱ እንዳጋጣሚ በመጠቀም ሙከራ ነው ሲደረግ የነበረው። ከተሳካ ተሳካ እናገራለን፣ ካልተሳካ ግን ሬስኪው ኦፕሬሽን ነው በሚል እንትኑን ይዘን እንወጣለን የሚል ሀሳብ ነው በአሜሪካ በኩል የነበረው። ሳይሳካላቸው ቀርቶ ወጥተዋል ነው። ናው ዲስ ኢዝ አ ቢግ ኩዌስችን። አንደኛ ቅድም ያነሳውላችሁ ፓይለቱ በምንም ተአምር ከኩርዲስታን ተነስቶ በሁለት ቀን ውስጥ ኢስፋሃን ሊደርስበት የሚችልበት ሚንስ የለም። ኢስፋሃን ላይ ኦፕሬሽን ከተደረገ ኢስፋሃን ላይ ያለውን ኒውክሌር ፋሲሊቲ ውስጥ ያለውን ዩሬኒየም የመስረቅ ሙከራ ነው ሲካሄድ የነበረው። ለዛም ደግሞ የሚደግፈው ክሌም ምንድነው? የሚደግፈው ነገር ደግሞ ምንድነው? ዶናልድ ትራምፕ ራሳቸው 155 ፕሌኖችን ዲፕሎይ አድርገናል ያሉበት ነው። ናው 155 ፕሌኖች በጣም የትራንስፖርት ፕሌኖች ብዙ ቁጥር ያለው ኮማንዶች ይዘው መጥተዋል። ለዚህ ኮማንዶች ይህንን ፋሲሊቲ ወረው ያንን ኒውክሌሩ ፈልገው ለማውጣት ነበረ ነው እየተባለ ያለው። 155 ከዛ በኋላ ደግሞ ትራንስፖርት ፕሌኖች አሉ ይህንን ኒውክሌር ማቴሪያል ይዞ ለመውጣት ምናምንና 155 በታሪክ ታይቶ አያውቅም። እነዚህ ክሌሞች ተደማምረው እንግዲህ ይህ ሙከራ የሬስኪው ኦፕሬሽን ሳይሆን ሬስኪው ኦፕሬሽን ቢሆን ፓይለቱ ሬስኪው እንደተደረገው ይደረጋል። ከዚህም በፊት ሬስኪው ኦፕሬሽኖች አሜሪካ ብዙ ጊዜ አድርጋለች። እንደዚህ 155 ፕሌን ዲፕሎይ የሚያስደርግ አልነበረም አንለስ ሌላ ሚሽን ካልነበራቸው በስተቀር የሚል ነው። ይህ ኮንስፓይሬሲ በኢራን በኩል ሲወራ የነበረው ነገር ግን አሁን ትራምፕ በተናገሩት ንግግር ደግሞ የበለጠ ተደግፏል። 155 ፕሌን ዲፕሎይ ማድረጋቸው
What do you guys think? ሐሳባችሁን አስቀምጡልኝ። ጦርነቱ በዛሬው ዕለት የበለጠ ተቀጣጥሎ እንግዲህ የበለጠ ኤስካሌት ማድረጉና አደገኛ ሌቭል ላይ መድረሱ እየተነገረ ነው ያለው። ዛሬ አሜሪካና እስራኤል ኢራን ውስጥ ያሉ የሲቪሊያን ኢንፍራስትራክቸሮችን ሲመቱ ነበረ። ሴንትራል ኢራን ውስጥ ያለ አንድ የሬልዌይ ብሪጅ ተመቷል። ኤንድ ቆም የምትባለው ከተማ ውስጥ ደግሞ ያለ ሌላም ብሪጅ ተመቷል። ድልድዮች ተመተዋል። በሌላ በኩል ደግሞ እዚህ ጋር ከጀርባ የምታዩት ካርግ አይላንድ የሚባለው የኢራን ቶፕ የነዳጅ አመንጪ አይላንድ መመታቱ ታውቋል። እዚህ አይላንድ ላይ እንግዲህ እዚህ ጋር የምታዩቸው እንዳለ ነዳጅ እንትኖች ስቶሬጆች ምናምን ናቸውና ዋና ቦታ ነው። ለኢራን ነዳጅ ማምረት ዋና ቦታ ነው። ዶናልድ ትራምፕ እሱን አውድማለሁ ምናምን ብሎ ይዛቱ ነበረ። ግን ይህንን ቦታ የኦይል ፋሲሊቲዎችን መምታት ማለት የነዳጅ ዋጋ ላይ በጣም ሹት እንዲያደርግ ማድረግ ነው። ይህንን ተከትሎ አሁንም የነዳጅ ቦታዎች ሳይሆኑ እዚህ አይላንድ ውስጥ የሚገኙ ሚሊተሪ ታርጌቶች ናቸው የተመቱት። ይህ ጦርነት ከጀመረ በኋላ እንግዲህ የሁለተኛ ጊዜ ነው ካርግ አይላንድ ቦምብ ሲደረግ፣ የመጀመሪያ ጊዜ አይደለም፣ ለሁለተኛ ጊዜ ነው። ከዚህም በፊት እንግዲህ እዚህ አይላንድ ውስጥ ያሉ ሚሊተሪ ታርጌቶችን በሙሉ መትቼ ጨርሻለሁ ብለው የነበረ ቢሆንም ትራምፕ እንግዲህ ዛሬም ደግሞ ሌሎች ሚሊተሪ ታርጌቶችን መጥተዋል። አፓረንትሊ ያልጨረሱትም ነበረ ማለት ነው። በሌላ በኩል ኢራንም እንግዲህ አጸፋዋን መልሳ የተለያዩ እስራኤል ውስጥ የተለያዩ ቦታዎችን እየመታች ነው ያለችው። ኤንድ ደግሞ ኢማራት ውስጥ የሚገኝ ሻርጃ የሚባለው ቦታ ዩኤኢ ሻርጃ ውስጥ የሚገኝ የኮሚኒኬሽን ሴንተር መመታቱ ታውቋል። በሌላ በኩል እንግዲህ የኢራን ኢስላሚክ ሪቮሉሽነሪ ጋርድ እንግዲህ የዛሬውን ኢንፍራስትራክቸር ጥቃት ተከትሎ ከፍተኛ ማስጠንቀቂያ ሰጥቷል። በዚህ ማስጠንቀቂያው በተለይ ለሚድል ኢስት ሀገራት ከዚህ በኋላ ሪስትሬንት የሚባል ነገር የለም። እስከዛሬ ስናጠቃቸው ወር እስከዛሬ ስንልክ የነበረው ሚሳኤሎቻችንን ምናምን ሪስትሬንት አድርገን ወር ራሳችንን ገድበን ነው። ከዚህ በኋላ ራሳችንን የምንገድብበት ነገር የለም። ኤቭሪባዲ ተዘጋጁ። ዓለምን ለአመታት የነዳጅ ገበያን ዲስራፕት የሚያደርግ እርምጃዎች እንወስዳለን ብሎ እየዛተ ነው። ይህ this is a bad news for everybody። ለሆርሙዝ ሰርጥ መዘጋቱ ብቻ ምን ያህል ችግር እንዳመጣብን ታውቃላችሁ። አሁን ደግሞ እንደዛቱት እንግዲህ የነዳጅ ፋሲሊቲዎችን የሚመቱና ለአመታት የዓለምን የነዳጅ ገበያ ዲስራፕት ለማድረግ እርምጃዎች የሚወስዱ ከሆነ it's a bad news for everybody። ኢራን እንግዲህ ኢንፍራስትራክቸሮቿ በተለይ ድልድዮቿ መመታታቸውን ተከትሎ ሚድል ኢስት ውስጥ ያሉ ስትራቴጂክ ድልድዮች ልትመታ ትችላለች ተብሎ ይጠበቃል። ከዛ ውስጥ እንግዲህ አንደኛውና ዋነኛው ሳውዲ አረቢያን ከባህሬን የሚያገናኘው ኪንግ ፋሃድ የሚባለው ድልድይ ነው። ይሄ ድልድይ 25 ኪሎ ሜትር ርዝመት ሲኖረው ባህሬን ብቸኛው የምድር መውጫዋ ከባህሬን መውጫና መግቢያው ብቸኛው እሱ ነው። እሱ ተመታ ማለት ለባህሬን በጣም ከባድ ሲቹዌሽን እንደሚፈጥር ይገመታል። ምክንያቱም ምግብ ምናምን የመሳሰሉ ነገራቶች በዚህ ሙቭ ያደርጋሉ። ከሳውዲ ወደ ባህሬን የሚገቡት በዚህ ነው። ብቸኛው መንገድ ነው ያ ድልድይ። ያ ድልድይ ከተመታ አደገኛ መሆኑን ተከትሎ እንግዲህ ኢራን ያንን ዋርኒንግ መስጠቷን ተከትሎ የሳውዲና የባህሬን ኦቶሪቲዎች እንግዲህ ድልድዩን ዘግተውታል። ለትራንስፖርቴሽን ክፍት እንዳይሆን አድርገውታል። ኤኒታይም ጥቃት ሊደርስበት ይችላል በሚል ለማንኛውም ነገራቶች በጣም ኤስካሌት እያደረጉ እየሄዱ ባለበት ሰዓት እንግዲህ ይህ ቪዲዮ ከሚሰራበት ሰዓት 14 ሰዓት በኋላ እንግዲህ የዶናልድ ትራምፕ አልቲሜተም ያበቃል ማለት ነው። ምን ያደርጋሉ ያን የሚለውን አይ ገስ ዊል ሲ